ለምኑ፣ ቧግቱ። በቃ እምቢኝ ብላችሁ ለምኑ። እስከሚሰጣችሁ ድረስ ሙጭኝ በሉ። ይሰጣላ። እምቢ አይልማ። እኩል እየሰራን ለምን እኩል አይከፈለንም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህቶች ወንድሞች፣ በያላችሁበት አላህ ይጠብቃችሁ። ዛሬም እንደተለመደው በአጭር ቪዲዮ ብቅ ብያለሁኝ። ምንድነው ዛሬ ደግሞ የምናወራው እኩል እየሰራን ለምን እኩል አይከፈለንም የሚለውን። በዚህ አጋጣሚ አንድ እህታችን ሁሌ ቡና እቃ ይዘሽ ነው ማይሽ እና የቡና እቃ ይገባሻል ብላ የቡና እቃ ልካልኛለች። ኤቶ ዜድ ኮፊ በጣም ነው የማመሰግነው። በትክክለኛ ወቅት ነው የመጣው። ጀዛኪላ ኸይራ ሐቢብቲ። እና ደግሞ አሁን የምቀርጽበት ወቅት በጣም ተአኽሯልና ሲታያል ሰዓት 3 ወሽወያ ሰዓት 4 ኦልዲ። እና ምንድነው ዛሬ ላነሳ የመጣሁት ርዕስ እኩል እየሰራን ለምን እኩል አይከፈለንም። ጓደኛዬ ምንም ስራውን እኩል ጀምረናል። እሷም የሆነ ሱቅ ከፍታለች፣ እኔም የሆነ ሱቅ ከፍቻለሁ። እሷ ውጤታማ ናት፣ እኔ ለምን ውጤታማ አልሆንኩም? እሷ በቀን ጠንከር ያለ ገቢ ታስገባለች፣ እኔ ለምን አላስገባሁም? የሚለውን ርዕስ ነው የምንዳስሰው ማለት ነው። ሪዝቅን የሚሰጠው አላህ ሱብሓነሁ ወተዓላ ነው። ሰበብን ደግሞ የምናደርሰው እኛ የሰው ልጆች ነን። አንድ ስራ ቦታ ላይ 8 ሰዓት ተቀምጣለች ማለት እኩል ሰርተዋል ማለት አይደል። የተቀመጠ ሁሉ ዋጅባቱን እኩል ተወጥቶ አይሄድም፣ አያልፍም። ትምህርት ቤት ላይ እኩል ተምረን አንደኛ ይወጣል፣ አንደኛችን ደግሞ እንወድቃለን። እንደዚህ ነው ሀያት። ሲቀጥል ደግሞ በአብዛኛው በተለይ ሪዝቅ ላይ በአብዛኛው እየዘነጋ ነው ያለነው ነገር ምንድነው? እውነት ለመናገር ሌላ ሶስተኛን አካልን አለማማከር ነው። ራሳችን እንወስናለን። ሰበብ የሚባሉትን ነገሮች በቃ ጧትም ማታም ያንን ሰበብ እናደርሳለን። ሶስተኛ አካል ታላማከራችሁ ያ ሰበብ ማድረሳችሁ ብቻ በቂ አይደለም። ሰበቡ ምንድነው? ስራውን መስራት፣ ደንበኞቹን ማናገር፣ የተለያየ ነገር ማድረግ ሊሆን ይችላል። ግን ዋናው ነገር ምንድነው? የሚሰጥን አካል ስጠኝ ብሎ መጠየቅ ነው። 8 ሰዓት ሁለታችንም እኩል ስራ ቦታ ላይ ብንገኝ፣ ስራ ገበታችን ላይ ብንገኝም አንደኛዋ 8 ሰዓቷን ብቻ ዋጅቧን ተወታ ነው ወደ ቤቷ የምትመለሰው። ሌላኛዋ ግን ሰዓት 30 ላይ ተነስታ የእውነት የሚሰጥን አካል ስጠኝ ትላለች። በዚህ አጋጣሚ ላደርስላችሁ የፈለኩት ሀሳብ ምንድነው? ሰጣችኋለሁ ብሏልና ለምኑ። የእውነት አላህም ይሰጣል፣ ሰጪ ነው። ለምኑ። ምን ላልረባ ነገር ጊዜ እናባክን የለ እንዴ? ላልሆነ ይሄን ይላል የማይባል ነገር፣ ምንም ጥቅም ለሌለው ነገር ብዙ ሰዓት እናባክን የለ እንዴ? እንቅልፍ ሰዓታችን እያቃጠል በተለይ ስልክ ጋር ብዙ ደንበኛን ከማናገር፣ በተለይ በእኛ ስራ ውስጥ ያላችሁ እህቶች ወንድሞች፣ ብዙ ደንበኛን በማናገር ውስጥ ከመጠመድ ይልቅ ትንሽ ደንበኛን ማናገርና የቻልነውን ያህል ሰበቡን ማድረስና ወደ አላህ በሩን ማንኳኳት በተቻለ መጠን። አላህ ደግሞ ተለመናችሁት የእውነት ይገንታል ይሰጣል። ይህ ልላችሁ የፈለኩት ምንድነው? የእውነተኛ ስራ ላይ እኩል ሁላችንም ፈግተን እንሰራለን፣ የኦንላይን ስራ ላይ ማለት ነው። ግን አንደኛዋ ቀኑን ሙሉ አዳሯን ሙሉ ስታናግር ደንበኛ ትውላለች፣ ታድራለች። ግን የለም ምንም ገቢ የሚባል ነገር ብዙ የላትም። አንደኛዋ ደግሞ የሚመጡት ሁሉ ወደሷ ሱብሃንአላህ ሪዝቅሽ ይሄ ነው፣ በቃ መብሊያሽ ማግኛሽ ይሄ ነው የተባለ ሰው አለ። እንደዛ ነው ለውጡ። ምንድነው ግን እዚህ ጋር እኔ ሳየው አንደኛዋ ካላህ ጋር የምታማክር ነች፣ አንደኛዋ ደግሞ ሰበብን ብቻ የምታደርስ እንደኔ ሰነፏ ነች። የሌላቸው የፈለኩት ምንድነው? አንድ እህት አለች። ሰበብ ምን አደረሽ ብዬ ስጠይቃት ምን አለችኝ? እኔም ራሴ በጣም የገረመኝ ማለት ነው። እኔ ሶሻል ሚዲያ ላይ ፖስት ሳደርግ የምሸጣቸው እቃዎች ብዙ ቁጥር የለኝም ነበር እና ብዙ ቁጥር ሴፍ የተደረገ ማቀው ሰው ስለሌለኝ ኢሞም ላይ ሆነ በተለያየ ቦታ ላይ ፖስቲም ብዙ ሰው አይልኝም። ከዛ ስልክ ቁጥርን ሴፍ ሲደረግ ኢሞ ላይ መተው የኔን ፖስት እንደሚያው ስለተረዳሁኝ የትኛውም ግሩፕ ላይ ገብቼ ማላቀውን ሁላ ሰው ሴፍ አደርጋለሁ፣ ቁጥሩን ሁሉ ዋትስአፕ ላይ ግሩፕ ላይ ማለት ነው።
ቅራአት ግሩፕ ላይ ሊሆን ይችላል፣ ብቻ በተለያየ አጋጣሚ የገባችበት ግሩፕ ላይ ሴፍ ታደርጋለች። ያንን ሴፍ አድርጌ አሁን ላይ በርካታ ሰው ያይልኛል። ግን ያን ያህል ልክ ትንንሽ እይታ እንዳላቸው ሰዎች አይደለም ሽያጩ። ያለኝ ገቢ ልክ እንደዛ አይደለም። ያለብኝ ችግር ምንድነው? ሰበቡን ሁሉ ጭንቅላቴን መርምሬ አስቤ አውጥቼ በየትኛው መንገድ ብሄድ ነው እኔን ውጤታማ መሆነው ብዬ ያለውን ጠባብ መንገድ ሁሉ ተጠቅሜ እየሰራሁ ነው። ግን እንደነሱ አይደለም የኔ ገቢ። ምንድነው ከኔ ጋር ያለው ችግር አይነት ነገር ነው ጥያቄው ማለት ነው። እውነትም ችግሩ ምንድነው? ሰጪን አካል ጋር ጠይቁ። ከሰጪ አካል ጋር በራንኳኩ። ሰጪን አካል ጠይቁ። የእውነት ከልብ ብለው ይሰጣል። ደግሞ ወላሂ ይሰጣል። አላህ ሱብሓነሁ ወተዓላ ለምኑ እሰጣችኋለሁ ሲል ዝም ብሎ አይደለም፣ ወላሂ ይሰጣል። ሰበብ ለምኑ፣ ሰበብን አድርሱ። አላህ ሰጪ ነው። በቃ ይሆናል እንደ ይብላችሁ ያላሰባችሁትን ይሁን ላይሆንም እንደው ከባድ አይደለም እንደ ያላችሁ ሀሳባችሁ ብትንትን ያለውን ነገር አላህ ሱብሓነሁ ወተዓላ ስለምኑ የተረጋጋን ነገር ይሰጣችኋል። በቃ ለእናንተ ይጠቅማል ያለውን ነገር ይሰጣችኋል። ለምኑ እና እኔ የዛሬው ሀሳቤ ይሄ ነው። ኢንሻአላህ እህቶች የቴሌግራም ግሩፓችሁ የት ነው የሚለው ከታች ባዮ ላይ አስቀምጣለሁኝ ማለት ነው። ኢንሻአላህ በተሻለ ቪዲዮ እንደምንገናኝ ተስፋ አድርጋለሁኝ። እና ደግሞ እውነት ለመናገር ዘይቶቹ የፀጉር ዘይት እና ደግሞ እንደ ሂና ከኸልጣዎች ጋር ከተለያዩ ቅጠላ ቅጠሎች ጋር የተፈጨ እንደ ሙሻጥ ሲድር እንዲሁም ደግሞ የሴትና የወንድ ምርጥ ሽቱ ምናምኖች አሉ። እየገባችሁ ጅዳና መካ ያላችሁ እየጠለባችሁ ተጠቀሙ። ስራው ጋር መቀላቀል የምትፈልጉም ደግሞ እዛው ቴሌግራም ላይ በእነሱ በባላፊዎቹ ቁጥር እየገባችሁ እየተመዘገባችሁ ስራውን ስሩ ማለት ነው። ኢነላህ ይርዝቅኩም ይርዝቅና ያ ረብ። አላህ ይጠብቃችሁ በያላችሁበት። እና ደግሞ በዚህ ሰዓት የምቀርጸው ማለት ነው የእውነት በጣም ፈጅር ሊደርስ ነው። ሰዓቱ ይታያል፣ ሰዓቱ ይታያል። አይዋ እና ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮዬን ደግሞ እየታየልኝ አይደለም በደንብ። እስኪ ላይክ አድርጉ፣ አበረታቱኝ። አይቆጥርባችሁም፣ ችግር አለው። አላህ ይጠብቃችሁ በያላችሁበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።